ከየት ልጀምር? ዩቲዩብ እንዳንጀምር ያደረጉን 3 ሰንሰለቶችና መፍትሄዎቻቸው። እስቲ ራሳችሁን ጠይቁ። ዩቲዩብ ለመጀመር ካሰብኩ ስንት ጊዜ ነው ብላችሁ ራሳችሁን ጠይቁ። 3 ወር፣ 6 ወር፣ 1 ዓመት፣ 2 ዓመት ወይንስ እንደኔ ከ3 ዓመት በላይ? በየቀኑ አዳዲስ ሀሳቦች፣ አጀንዳዎች እና እንቅስቃሴዎች አእምሯችንን ግራ ያጋቡታል። ለባለፉት 3 ዓመታት እና ከዚያ በላይ እኔም ዩቲዩብ እንዳልጀምር ወደ ኋላ የሳቡኝ፣ ግራ ያጋቡኝ እና ጊዜን የበሉብኝ 3 ዋና ዋና ፑሊንግ ፋክተርስ ዛሬ በዚህ ቪዲዮ በግልጽ እናያለን። ሶስተኛውና የመጨረሻው ወሳኝ ነጥብ ስለሆነ እስከ መጨረሻው ተከታተሉ። እንኳን ወደ ሰንዱቅ የዩቲዩብ ቻናል በደህና መጣችሁ። በዚህ ቻናል ላይ ስለ ዩቲዩብ አጀማመር፣ ጠንካራ ተከታይ ስለማፍራት እና ከሰንዱቅ ውስጥ እውነተኛ እውቀት አውጥተን አብረን ስለምናድግበት መንገድ እንማራለን። ዛሬ የራሴን የ3 ዓመት ግብግብ እና እናንተን ማስሮ የያዛችሁን ሰንሰለት እንበጥሳለን። አሁኑኑ ሰብስክራይብ በማድረግ ሰንዱቅን አብረን እንክፈተው። የመጀመሪያው ሰንሰለት ነገ እያሉ የተመቻቸ ጊዜን መጠበቅ፣ ፕሮክራስቲኔሽን። የመጀመሪያውና ትልቁ ጠላታችን የተመቻቸ ጊዜ መፈለግ ወይም ነገ እጀምራለሁ የሚል ማታለያ ነው። እኔም ለረጅም ጊዜ ስለነበረው ይሄንን ነው። የተሻለ ስልክ ስገዛ እጀምራለሁ፣ የተሻለ ማይክሮፎን ሲኖረኝ እጀምራለሁ፣ ይህን ሳምንት ልለፍና በሚቀጥለው ሳምንት ሰኞ እጀምራለሁ። ነገር ግን እውነታው ምንድነው? ያ የተመቻቸ ጊዜ መቼም አይመጣም። ዛሬ ባላችሁ ስልክ፣ አሁን ባላችሁ እውቀት እና አሁን ባላችሁ መብራት ካልጀመራችሁ ከ1 ዓመት በኋላ ልክ ዛሬ የቆማችሁበት ቦታ ላይ ነው የምታገኙት። ሚስጥሩ ዩቲዩብ ላይ ተምሮ መጀመር የሚባል ነገር የለም፣ ጀምሮ መማር እንጂ። የመጀመሪያው ቪዲዮዎቻችን መበላሻቸው አይቀሬ ነው። ስለዚህ ያንን የማይቀር ስህተት ዛሬውኑ ሰርታችሁ ማለፍ ሲገባችሁ ለምን ወደ ነገ ታስተላልፋላችሁ? ስለዚህ አሁን ባለን ዛሬ ላይ ባለን ነገር ላይ ዛሬ ካልጀመርን ነገ ከነገ ወዲያ እያለን እየጠበቅን ነገ የተሻለ ቀን ይመጣል ብለን ስናስብ 1 ዓመት፣ 2 ዓመት፣ 3 ዓመት እናስቆጥራለን። ስለዚህ አሁን ባለን ዛሬ ላይ ባለን ነገር ላይ አንድ ብለን መጀመር ይኖርብናል። ሌላውና ሁለተኛው ደግሞ በአነቃቂ ንግግሮች ወይም ደግሞ ኢንስፓይሬሽናል ቲፕ በሚል መታለል። ይህ እኔም ለ3 ዓመታት ካጠመዱኝ ነገሮች ዋነኛው ነው። በየቀኑ የስኬት ታሪኮች፣ አነቃቂ ቪዲዮዎች፣ ሞቲቬሽናል ስፒች በማገላበጥ ያላየሁት አይነት አነቃቂ ቪዲዮ የለም። ለምሳሌ እንዴት በ1 ወር ውስጥ ባለሀብት መሆን እንችላለን፣ ሚሊኒየር የመሆኛ መንገዶች፣ በ3 ወር ራስን ስለመቀየር የሚያስችሉ መንገዶች፣ እንዲሁም የተለያዩ አይነት አነቃቂ ንግግሮች እና የተለያዩ አይነት ፖድካስቶችን ላለፉት 3 ዓመታት ሳዳምጥ ነበር። ነገር ግን አንድ እርምጃ እስካልተራመድን ድረስ ምንም ጠብ የሚል ነገር የለም። እነዚህን ቪዲዮዎች ስናይ በአእምሯችን ውስጥ ትልቅ የመርካት ስሜት ይፈጠራል። ልክ ስራውን እንደሰራ ነው ያህል ይሰማናል።
ነገር ግን ስልኩን ስናጠፋው እውነታው ይመለሳል። ምንም የሰራነው ቪዲዮ የለም፣ የከፈትነው ቻናል የለም። ይህ በአጠቃላይ ለዩቲዩብ ብቻ ሳይሆን በህይወታችን ዙሪያ አዲስ ስራ ለመጀመር አስበን ሊሆን ይችላል። አዲስ ትምህርት ለመማር አስበን ሊሆን ይችላል። አዲስ ክህሎት ለማዳበር አስበን ሊሆን ይችላል። መስሪያ ቤት ለመቀየር አስበን ሊሆን ይችላል። ግን በአጠቃላይ እነዚህን ነገሮች በሀሳብ ደረጃ ብቻ ይዘን ነገ ከነገ ወዲያ እያልን እስከቀጠልን ድረስ ምንም ጠብ የሚል ነገር የለም። እኛም እዚህ ላይ የመጀመሪያውን እንቅስቃሴ እስካላደረግን ድረስ የመጀመሪያውን ደረጃ መውጣት እስካልጀመርን ድረስ በአጠቃላይ ሀሳቡ ሀሳብ ብቻ ሆኖ ነው የሚቀር። ስለዚህ ይህንን ሀሳብ፣ ይህንን እቅድ፣ ይህንን ምኞት እውን ለማድረግ የመጀመሪያውን እርምጃ መራመድ መቻል አለብን። ያ እስካልሆነ ድረስ ግን መቼም ቢሆን ያሰብንበት ደረጃ ላይ መድረስ አንችልም። ጠብ የሚል ነገር የለም። ምክንያቱም ይህ ሀሳብ በተግባር ወይም ደግሞ በአክሽን ካልተደገፈ አንድም እርምጃ አያንቀሳቅሰንም። እነዚህ አነቃቂ ንግግሮች ልክ እንደ ማገዶ ናቸው። እሳቱን ያቀጣጥሉታል እንጂ በራሳቸው ምግብ ማብሰል አይችሉም። ስለዚህ ከኮንሰምሽን ወደ አክሽን መሻገር አለብን። ቪዲዮ ከማየት ቪዲዮ ወደ መስራት መግባት አለብን። ፍላጎቱ እስካለን ድረስ ዩቲዩብ መስራት እስከፈለግን ድረስ አንድ ስቴፕ ወደፊት መንቀሳቀስ መቻል አለብን። ሶስተኛውና ወሳኙ ነጥብ የመጀመሪያውን እርምጃ ለመራመድ መፍራት። ይህ የመጨረሻው እና እጅግ ከባዱ ሰንሰለት ነው። የመጀመሪያውን እርምጃ ለመራመድ ለምን እንደሚያስፈራን ታውቃላችሁ? ምክንያቱም ሰዎች ምን ይሉኛል፣ ቤተሰቦች ወይም ጓደኞች ቪዲዮውን አይተው ቢስቁስ፣ ካሜራ ፊት ስቆም ድምፄ ቢንቀጠቀጥስ? እነዚህን ሁሉ ፍርሃቶች እኔንም እንቅልፍ አሳጥተውኛል። ነገር ግን የተረዳሁት አንድ ነገር አለ። ማንም ሰው የእናንተን የመጀመሪያ ቪዲዮ በትኩረት አይከታተልም። ቻናሉ ገና አዲስ ስለሚሆን እይታው በጣም አነስተኛ ነው። ስለዚህ ለመሳሳት እና ለመለማመድ ከዚህ የተሻለ ነፃነት አይኖርም። የመጀመሪያውን እርምጃ መራመድ ማለት ፍጹም ቪዲዮ መስራት ማለት አይደለም። የመጀመሪያውን እርምጃ መራመድ ማለት ፍርሃትን አሸንፎ ይኸው እኔም እችላለሁ ብሎ ለራስ ማረጋገጥ። ስለዚህ ይኸው እኔም ዛሬ ይህንን ቪዲዮ ቀርጬ ስለቅ የ3 ዓመት ሰንሰለቴን ሰብሬያለሁ ማለት ነው። ነገ የሚለውን ሰንሰለት ፍርሃቴን፣ ንግግሮችን ብቻ ማዳመጤን አቁሜ የመጀመሪያውን እርምጃ ተራምጃለሁ። አሁን ተራው የእናንተ ነው። ይህንን ጉዞ ከኔ ጋር አብራችሁ ለመጀመር ቆርጣችሁ ተነስታችኋል? እርምጃ ውሰዱ። በስልካችሁ የ10 ሰከንድ ቪዲዮ ዝም ብላችሁ ቅረጹ። ለማንም ባታሳዩት እንኳን ካሜራውን የመለማመድ የመጀመሪያ እርምጃ ነው። ከዚህ ቪዲዮ በታች ባለው ኮሜንት ላይ እኔም ዛሬ ጀመርኩ ብላችሁ ጻፉልኝ። እያንዳንዱን ኮሜንት አንብቤ እመልስላችኋለሁ። ይህ ቪዲዮ ለእኔ የመጀመሪያ ነው። በሚቀጥለው ቪዲዮአችን ዳግም ስንገናኝ ለውጡን አብረን እናያለን። ጀስት ኪፕ ሙቪንግ። ይህ የመጀመሪያው የሰንዱቅ ቪዲዮአችን ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁን እንዲሁም ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ከስር የምንፈታበት እውነተኛ ስኬታችን ከሰንዱቅ የምናወጣበት ጊዜ አሁን ነው። እስከሚቀጥለው ቪዲዮ እስክንገናኝ
በስኬት መንገድ ላይ እንቆይ።